በቦሌ ፍላሚንጎ በታዋቂው የቻይና ፎርሲ ኮንስትራክሽን ድርጅት የተገነባ አፓርትመንት የፋሲካ በዓልን ምክንያት በማድረግ በታላቅ ቅናሽ በ15% ቅድመ ክፍያ እስከ 20 ዓመት እየኖሩ የሚከፍሉት የባንክ ብድር ተመቻችቶለት ለሽያጭ ቀረበ። እንዲሁም በዋናው መንገድ ላይ የተጠናቀቁ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር ድረስ ከ25 ካሬ እስከ 600 ካሬ ድረስ በ40% ቅድመ ክፍያ ማለትም በ3 ሚሊዮን ብር ብቻ እየተሸጡ ይገኛሉ። እንዲሁም በግንባታ ላይ የሚገኙ አፓርትመንት ቤቶችን ከነ ሙሉ የፊኒሺንግ ስራቸው ማለትም ከስፔን እና ከጣሊያን በሚመጡ የፊኒሺንግ እቃዎች ተጠናቀው ቁልፎቱን ብቻ ይረከባሉ። ባለ 1 መኝታ 82 ካሬ 7 ሚሊዮን 900 ሺህ ብር ብቻ፣ ባለ 2 መኝታ 119 ካሬ 11 ሚሊዮን 500 ሺህ ብር ብቻ፣ ባለ 3 መኝታ 134 ካሬ 12 ሚሊዮን 500 ሺህ ብር ብቻ። ከላይ የተዘረዘሩትን 50% ክፍያዎች በአንድ ዓመት ጊዜ ውስጥ የሚከፈል ሲሆን ቀሪውን 50% ግን ቤቱን ከተረከቡ በኋላ አከራይተው ወይንም እየኖሩ እስከ 20 ዓመት ድረስ እንዲከፍሉ የባንክ ብድር ተመቻችቷል። ህንፃ ውስጥ ጂምናዚየም፣ ስቲም፣ ሳውና፣ ጂ+6 ፓርኪንግ፣ ባክአፕ ጄኔሬተር፣ 8 ኤሌቬተር፣ አንደርግራውንድ ዋተር የተሟላላቸው ሲሆኑ የቤቶቹ የጣራ ከፍታ 3 ሜትር ከ75 ሆኖ ህንፃው ሙሉ በሙሉ በመስታወት የሚሸፈን ይሆናል። ለበለጠ መረጃና ሳይት ጉብኝት ከታች ባለው ስልክ ይደውሉልን። እናመሰግናለን።